ሳታውቁ ከገባችሁ ይሄንን ቢዝነስ አብዛኞቻችሁ ትከስራላችሁ። በእርግጠኝነት ነው የሚነግራችሁ ማለት ነው። ይሄ ቢዝነስ ሞዴል ኔትወርክ ማርኬቲንግ ወይንም ኤምኤልኤም ወይንም ፒራሚድ ሴሊንግ ተብሎ የሚጠራው ቢዝነስ ሞዴል ነው ማለት ነው። ኔትወርክ ማርኬተሮች ቢዝነሱ መጥፎ ነው ብለው አያወሩም። ኢቭን እነሱ እየከሰሩ ራሱ ሰዎችን ማስገባት እንጂ የሚፈልጉት ከስረናል አትግቡ ማለትን አይወዱም። የተደረገው ሪሰርች ያየሁት ኔትወርክ ማርኬቲንግ ላይ የገባው ሳክሰስፉል የሆኑ ስንት ፐርሰንት ነው ብትሉ 1% ብቻ ነው። ይሄ የሚያሳየው አንድ ሰው 100 ሜምበርስ ቢኖረው ወይንም 100 ሜምበርስ የሱ ቲም ቢሆን አንዱ ብቻ ሰክሰስፉል ሊሆን ይችላል። ያ ማለት ወይንም ኢንቨስት ያደረገውን ይመልሳል ወይ ትርፋማ ይሆናል ማለት ነው እንጂ ሚሊዮነር ይሆናል ማለት እንዳይመስላችሁ። ሰክሰስፉል ሲባል ራሱ ማለት ነው። ኔትወርክ ማርኬቲንግ ለአብዛኛው ሰው አይሆንም። ይሄንን ስላችሁት ነው። እስቲ አጠገባችሁ ላይ ኔትወርክ ማርኬቲንግ የሚሰራ 10 ሰው ፈልጋችሁ ሰብስቡና ከእናንተ ስንቶቻችሁ አሳክታችኋል ወይንም ኢንቨስት ያደረጋችሁትን መልሳችኋል ብላችሁ ቼክ ብታደርጉ ከ10ሩ 5ቱ አልመለሱም። እኔ እርግጠኛ ነኝ። ሂዱና እስቲ ቼክ አድርጉ። 30 ሰው ሰብስባችሁ 10ሩ ኢንቨስት ያደረገውን አይመለስም። ዩ ካን ቼክ ኢት ማለት ነው። ኢቭን ጉግል ላይ ሰርች ብታደርጉ፣ ቻትጂፒቲ ላይ ሰርች ብታደርጉ 1% ነው የሚያመጣላችሁ ማለት ነው። 99ው ፌል አድርጓል ወይንም ገንዘባቸውን ሉዝ አድርጓል ነው።